ማርያም በሆዷ ያደሩት ግን በመለኮት ስንሄድ በሆዷ ያደሩት በአካል አይደለም። በመለኮት ግን ሶስቱ ናቸው ነው የምንለው። የመለኮት አንዱ መለኮት የሥላሴ ስለሆነ አንዱ መለኮት ነው ማለት ነው በማርያም ሆድ ውስጥ የተጸነሰው አይደል? ነው አይደለም? የኔ ድምጽ ጠፍቷል ወይስ አለ? ያ ጀማ ጭራሽ ብሎ ሥላሴ ተረገዘ የሚሉ ሰዎች መጡ። ይሰማል ድምጼ? ኦኬ የኔ ጥያቄ ማርያም የጸነሰችው የአብንና የወልድን የመንፈስ ቅዱስን መለኮት ነው። ነገር ግን በአካል የተጸነሰው ኢየሱስ ብቻ ነው አይደል? አሁን ቅዱስ ላይ እንዴትም እንትን ሊባል አይችልም። ምክንያቱም የእግዚአብሔር ስራ አይመረመርም። ገብቶኛል እኮ ደረጃ እኛም እናምነው ገብቶኛል እኮ በቃ ገብቶኛል። ያንተ ገብቶኛል እኮ። ስለዚህ ማርያም የጸነሰችው የአብ የወልድን የመንፈስ ቅዱስን መለኮት ጸንሳለች። ነገር ግን በአካል አንድ አብ በአካል አንድ እየነገርኩ ያሉት ምክንያቱም የጥያቄ አሁን ከመጽሐፍ ቅዱስ ላይ ያውጣልኝ ብትላቸው ከመጽሐፍ ቅዱስ ላይ ያውጣልኝ ብትላቸው ማንም አይወጣልህ። አምላክ ሚል መጽሐፍ ቅዱስ ላይ የለም። እኔ አምላክ ነኝ አላለም ነው የምትዩ? እኔ ጥያቄን የጠየቅኩት እና እሱን ካለ አሳዩን ነው። ቢኖር ግን ታምኛለሽ? በመጽሐፍ ቅዱስ ታምኛለሽ? አይ ችግር የለውም። መጀመሪያ አሳዩን። ማመን አለማመን ምንድን ነው የሚጠይቀው ፋንታ ነው። አንድ ሰው ያወራኝ። ችግር የለውም። ማስረጃውን ስጡን መምህር። ሀዩ ትቀጥላለች። አንዴ ኔትወርክ ይዘዋት ነው። አይ ኔትወርክሽን አስተካክልሽማ። እሺ ታፕ አድርጉላቸው። ትንሽ ኔትወርክ እንትን እንዳይልባቸው ጥሩ ነው። ግን እሳቤው ጽንሰ ሀሳባችሁ ይመስለኛል እውን ኢየሱስ ፈጣሪ ወይስ እውነት ምንድን ነው የሚለው? ፈጣሪ ምን ይመስለኛል። ሀሳቦትን ይቀጥሉ። ከመጽሐፍ ቅዱስ ስለማታምኑ እንጂ መጽሐፍ ቅዱስ ላይ እኔ እሰጣችኋለሁ። መጽሐፍ ቅዱስ ይዘሻል እህት? አዎ ይዘናል። ቀጥሉ መምህር፣ ጥቅሱን ስጡን። እሺ አንደኛ አይሁዶች እንኳ ሲሰቅሉት እንደተሰቀለ ታምናላችሁ? እኛ ሙስሊሞች ኢየሱስ ክርስቶስ ተሰቅሏል ብለን አናምንም። ስለረሱ ብቻ ያው እምነት አስረዱን። መጽሐፍ ቅዱስ ደግሞ ተሰቀለ ይላል። ተሰቀለ የሚልስ አንብበሽ ታውቂያለሽ? አይ በስቅላቱ አሁን አይደለም ጥያቄያችን። እኛ ጥያቄያችን በአሁን ሰዓት መምህር ጥያቄያችን እርሱ ልታዘጋጁልን አይችልም። የጠየቅነው ጥያቄ ገብቶታል መምህር? አምላክ ነኝ እኔን አምልኩ የሚል መጽሐፍ ቅዱስ ላይ ካለ አሳዩ እኮ። አምላክ እንደሆንኩ አላነበባችሁም ወይ? እኔ አምላካችሁ ነኝ እኔ አይደለም እያለ ያለው ከዚህ በፊት ላንብብልዎ ደግሜ። አሁንም መምህር እንዲህ ይላል። ኦኬ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ነው። ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁም? ምን እግዚአብሔር እኔ የያዕቆብና የአብርሃም አምላክ ነኝ የይስሐቅ አምላክ ነኝ ብዬ የተናገረውን ከእግዚአብሔር ዘንድ አላነበባችሁም? ምን እያለ ስለ እግዚአብሔር ነው የሚያወራው እንጂ ስለ ራሱ አይደለም። እኔ አምላክ ነኝ እያለ አይደለም እዚህ ጋር ኢየሱስ። ስለዚህ እሱ እግዚአብሔር አይደለም። እሱ አይደለም። ክፍሉ ላይ ስለ እግዚአብሔር ነው እያወራ ያለው። መልካም። የዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ እዚህ ክፍል ላይ እንደሌለ አመናችሁ? ለምን አምናለሁ? አንተ ነህ እንጂ አላመንከው መጽሐፉን እያነበብክ። አሁን ደግሞ እኔ አሁንም የኔ ጥያቄ የሚሆነው ኢየሱስ ክርስቶስ በዚህች ምድር ላይ ሲመላለስ ለደቀ መዛሙርቶቹ እኔ አምላክ ነኝ አምልኩኝ ብሎ የተናገረበትን የመጽሐፍ ቅዱስ ክፍል ነው የጠየቅኩት። እርሱን አሁንም እሱን ያምጡልኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ሄድ አንብልኝ። እዚህ ክፍል ላይ ግን የለም አይደል? ቀደሙ ላይ ምዕራፍ 21 አነበብከው እኮ ራስህ ወንድሜ። ስለ አምላኩ ነው እያወራ ያለው መምህር። ስለ አምላኩ ነው እንጂ እያወራ ያለው ስለ ራሱ አይደለም እያለ ያለው። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሚል ከእግዚአብሔር ዘንድ አላነበባችሁም? ምን እያለ ስለ አምላኩ ነው እያወራ ያለው ኢየሱስ ክርስቶስ እንጂ እኔ አምላክ ነኝ እያለ አይደለም እዚህ ክፍል ላይ።
አይሁዶች ስለመሰከሩለት ታውቃለህ? ኖ አይሁዶችማ ምንም እኮ ሊሉት ይችላሉ እኮ። አይሁዶች እኮ ኢየሱስ ክርስቶስን አሁንም ድረስ ይቅርታ እንደዚህ ቃል አጠቃቀም ዲቃላ ነው እያሉት ነው። እና አይሁዶች ዲቃላ ነው ስላሉት ኢየሱስ ክርስቶስ ዲቃላ ነው እንበለው እንዴ? ኖ አይደለም። የአይሁዶች ምስክርነት እውነት አይሆንም። እሺ ቀጥል። የዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ግን የራሱ ምስክር የምንፈልገው መምህር በቅድሚያ የራሱ ምስክርነት ታጥቶ ነው ወደ ዮሐንስ ራእይ የምንሄደው። የክርስቶስ ምስክርነት ታጥቶ የለም ጠፋላልን። እሱማ ስለማታምኑኝ የክርስቶስ ምስክርነትን ያምጡና ወደ ዮሐንስ ወደ ሐዋርያው ዮሐንስ እንትን እንሂድ፣ መልእክት ደግሞ እንሂድ ወንድም። እንዲያውም የዮሐንስ ራእይ ብቻ ሳትደርስ እንዲያውም የማቴዎስ ዮሐንስ ወንጌል ምዕራፍ 10 ላይ ምዕራፍ 10 እኔና አብ አንድ ነን ብሎ ራሱ ተናግሯል። ያ ማለት አብ አምላክ ስለሆነ ነው። አይደለም እኔና አብ አንድ ነን ነው እንጂ የሚለው እኔ አብ ነኝ ወይም እኔ አምላክ ነኝ አይደለም። ኢየሱስ ሰለላሁ አንተ የኔ ጥያቄ ምን ነበር? ኤችቢ አውርዱት ወይም ደግሞ ሚውት አድርጉ። ሚውት ማድረግ የማትችሉ ሰዎች አትግቡ። እሱ አይደለም መምህር ጋር ነው አስረስ እሱ ጋር ሰላማዊ ነው። እሺ ቅድስት ስላሴ ወንድም በቃ መምህር ስመላለስ እኔ አምላክ ነኝ አምልኩኝ ብሎ ያስተማረበት የመጽሐፍ ክፍል አለ ወይስ የለም? ወይ በዚች ምድር ሲመላለስ ካልክ ማረጉን ታምናለህ አታምንም? እሱን እንመጣበታለን። የጠየቅኩት እኔ ኢየሱስ ክርስቶስ በዚች ምድር ላይ በነበረበት ሰዓት ሲያስተምር እኔ አምላክ ነኝ አምልኩኝ ያለበት ክፍል አለ ወይስ የለም ነው ጥያቄው። አለ አልኩህ እኮ ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ አንብብ። ምን ምዕራፍ 1 ቁጥር 8 የዮሐንስ ራእይ ምዕራፍ 1 ቁጥር 8 እሺ ክርስቶስ ምድር ላይ በነበረ ሰዓት ነው ያስተማረው ይሄንን በል አንብብ መጀመሪያ እንዴ ነው ክርስቶስ ምድር ላይ በነበረበት ሰዓት ነው ያስተማረው ይሄንን ነው ጥያቄያችን። አንተ ምድር ላይ ያለና በሰማይ ያለ እሱ አንድ ነው፣ በቃ አይቀየርም። ኖ ጥያቄው ክርስቶስ ምድር ላይ የኛ ጥያቄ መምህር ክርስቶስ ኢየሱስ ምድር ላይ ሲመላለስ በነበረበት ሰዓት ለደቀ መዛሙርቶቹ እኔ አምላክ ነኝ አምልኩኝ ብሎ አስተምሯል ወይስ አላስተማረም ነው ጥያቄያችን። አስተምሯል። አንብብ አልኩህ እኮ ያወጣውን ለምን ደብቀው? ለምን አታነብም? አሁን ያሳየውን ኦኬ። ይሄ ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር አንድ ላይ ሆኖ ነው ያስተማረው? አንድ ላይ ሆኖ ነው? አንብብልኝ፣ እሱን አንብብልኝ አልኩህ እኮ። ኦኬ ኖ ያለውና የነበረው የሚመጣው ሁሉንም የሚገዛ አምላክ መምህር እንድንግባባ ነው። ቆይ አንዴ ይቅርታ፣ አንዴ እንድንግባባ ነው። ኢየሱስ ክርስቶስ እዚህ ጋር የተናገረው ከደቀ መዛሙርቶቹ ጋር አብሮ በነበረበት ሰዓት ነው የተናገረው ወይ ነው ጥያቄው? ነው ወይስ አይደለም? አይደለም ካረገ በኋላ ያለውና ከዛ በፊት የነበረው ኢየሱስ ክርስቶስ ሌላ ነው ጌታዬ። ኖ እኔ ኢየሱስ ክርስቶስ ሌላ ነው ሌላ አይደለም ሳይሆን ጥያቄ ኢየሱስ ክርስቶስ እዚህ ጋር የዮሐንስ ራእይ ላይ የተናገረው በሰማይ ሳይሄድ በፊት ሳይሞት በፊት ወይም ሞቶ ከመነሳቱ በፊት ነው ይሄንን የተናገረው ወይስ ከደቀ መዛሙርቶቹ ጋር አብሮ በነበረበት ሰዓት ነው ያስተማረው ነው ጥያቄያችን። ወዳጄ ይመችህ፣ በጣም ጥሩ ጎበዝ ነህ። ቤተክርስቲያን ደርሻለሁ። አንብብ በደንብ አድርገህ ስትረዳ መቼም አምላክ መሆኑን ታውቀዋለህ ስታነብ። ኖ ጥያቄያችንን ይመልስልኝ መምህር። በደንብ አንብበውና ያኔ በደንብ ትረዳለህ። ጥያቄያችንን ይመልሱልኝ መምህር። ኢየሱስ ክርስቶስ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለውን ክፍል የተናገረው ምድር ላይ በነበረበት በሚያስተምርበት ጊዜ ነው ወይስ ካረገ በኋላ ነው ይሄንን የተናገረው ነው ጥያቄ። ወንድሜ ምድር ላይ ያለ ሌላ ጥያቄያችን እሱ አልነበረም። ኢየሱስ ክርስቶስ ምድር ላይ በነበረ ሰዓትና ከምድር በፊት ሌላ ነው ሌላ አይደለም ሳይሆን ጥያቄያችን ኢየሱስ ክርስቶስ ምድር ላይ በሚመላለስበት ጊዜ ከደቀ መዛሙርቶቹ ጋር እኔ አምላክ ነኝ አምልኩኝ ብሎ አስተምሯል ወይ ነው። ከዛ በኋላ ወደ ዮሐንስ እንትን እንሄዳለን ነው ትምህርት ነው የምንሄደው። ግን የተጠየቁት ጥያቄ ነው ይገርማል። ግን ሱብሃንአላህ አስራስ ከመምህራኖቹ እንደውም ቅርታ ምንም እንትን አለለ የሚሉት ይሻላሉ እንዴ ወላሂ ባስረች እቺ ይቀጥል አንተ ትሻላለህ እንዴ
እሺ ያው ጥሩ ውይይት እያደረጋችሁ ነበር እኮ በመሀል መጽሐፍ ቅዱስ ስትጠቅሱ ማለት ነው እናንተ እንደ ጥያቄ መጽሐፍ ቅዱስ ስትጠቅሱ ጥያቄያችንን ትመልሳለህ አንተ ኮልን እናውራ። መጽሐፍ ቅዱስ ስትጠቅሱ መጽሐፍ ቅዱስ ላይ ያሉትን ማስረጃዎች እንቀበላለን ነው ወይስ እንዴት ነው? አንቀበልም አላልኩም። እኔ አንቀበልም ሳይሆን ምስክርነት የሚጀምረው ከራሱ ነው፣ ከሰውየው ነው። ምስክርነት የሚጀምረው ምስክርነቱ ከራሱ እስከ ሰውየው ስለሚጀምር ሰውየው ምስክርነቱን መናገር አለበት፣ ሰውየው ማለት ነው። ምስክርነቱን ከተናገረ በኋላ በመቀጠል ሁለተኛ ማጠናከሪያ ማስረጃ ስንፈልግ ሁለተኛ ደግሞ ከሱ ጋር የነበሩ ሰዎች መስክረውለታል ወይ የሚለውን ነገር እንጠይቃለን። ገብቶሃል አይደል? ልክ እንደዛው ኢየሱስ ክርስቶስ በራሱ አንደበት ሰው ነኝ ብሎ ተናግሯል። ሰው ነኝ ባለበት አንደበቱ አምላክ ነኝ ብሎ የተናገረበት ማስረጃ አለ ወይ? ይሄንን አምጡትና ከዛ በኋላ ወደ ሌላው ምስክርነት እንሄዳለን። አንዴ አላውራ ታፕታፕ አድርጉ። እሺ 350 ሺህ አስገቡት። በዚችና ኮፒ ሊንክ አድርጉ። ኤች አለ አሪፍ ልጅ ነው። አስረስ ቀስ ብላችሁ ተወያዩ። ኢንሻአላህ እኛ በጥሞና እንከታተላችኋለን። ብልጣምና ልጅ ነው። ጥያቄው እሱ ነው። ስለ ኢየሱስ ስናወራ ከኢየሱስ ምስክርነት አምጣ። በመቀጠል ደግሞ ከደቀ መዛሙርቶቹ ማስረጃ ትሰጠኛለህ ማለት ነው እኮ። መጽሐፍ ቅዱስ ላይ መጀመሪያ ስለ አምላክ ወይም ስለ ፈጣሪ መጽሐፍ ቅዱስ ላይ ሁሉም ነገር እንትን አይደለም፣ እኛ እንዳሰብነው አይደለም የተጻፈው። መጀመሪያ እንጂ ኢየሱስ ክርስቶስ ሰው ነኝ ብሎ ተናግሯል። ሰው ነኝ ባለበት ንግግሩ አምላክ ነኝ ብሎ ተናግሯል። መጀመሪያ ስለ መጽሐፍ ቅዱስ እኛ በፈለግነው አይደለም የተጻፈው የእግዚአብሔር ሐሳብ ነው። ይሄ እኮ ትልቅ ቴዎሎጂ እኮ ነው ወንድሜ፣ ትልቅ ቴዎሎጂ ነው። በነገራችን ላይ እያወራን ያለ ነው ተራ ነገር አይደለም። ክርስትና የቆመበት መሰረት ነው። የቆመበት መሰረት 5 አምድ አለው። አማደ ምስጢር የሚባለው 5 አማደ ምስጢራት አሉት። ምስጢረ ሥላሴ፣ ምስጢረ ሥጋዊ የሚባለው አሁን እያወራን ያለ ነው ስለ ምስጢረ ሥጋዊ ስለሚባለው ነው እያወራን ያለ ነው። አምድ ማለት ነው። ከቆሙበት ክርስትና ከቆመበት አምዱ ሁለተኛውን አምድ ነው እያወራን ያለ ነው። ይሄ ትልቅ የሆነ አምድ ደግሞ መጽሐፍ ቅዱስ ላይ መጻፍ የለበትም ብሎ መሞገት ይሄ ሞኝነት ነው የሚመስለው ወንድሜ። ይሄ ነው እኮ እየነገርኩህ እኮ ነው። መጽሐፍ ቅዱስ ላይ ሁሉንም አንዱን ቃል ሳይሆን ሁሉንም መጽሐፍ ቅዱስ ላይ የተጻፉትን ነገር እንደ ማስረጃ ከሁሉም ላይ መጠቀስ ይችላል። ጥያቄው አሁን ኢየሱስ ክርስቶስ በአንደበቱ እኔ አምላክ ነኝ አምልኩኝ ያለበት አለ ወይስ የለም ነው ባጭሩ። ካለ አለ ነው፣ ከሌለ የለብህ ሌላ ሰዎች ናቸው የተናገሩት የሚል ነው። መጽሐፍ ቅዱስ ላይ አምላክ እንደሆነ የሚገልጽ ካለ አሁን ቁርአን ላይም እኮ ቁርአን ላይ በእርግጥ ስላላነበብኩትኝ ስለ ቁርአን እንትን ማለት አልችልም አይደል? ግን መጽሐፍ ቁርአን ላይ የተጻፈውን እንደዚህ ነኝ ካላነበብከው እንዳልከው ግን አሁን በተቃራኒው ከቁርአን ላሳይ አዳምጥ። አላነበብኩትም ስለ ያው እንደናንተ ስላላነበብኩትኝ እንደናንተ ላላውራ እችላለሁ። አሁን ለምሳሌ እኔ አንድ እንትን ምሳሌ ልስጥህ። ኤች ብዬ ይቅርታ፣ ግን ስምህን ብትነግር ጥሩ ነው እንድንግባባ። አይ ቲንክ በስምህ ብጠራ ኦኬ። ቁርአን ላይ ምን የሚል ቃል እናገኛለን? ኦኬ ጌታችን አላሁ ሱብሓነሁ ወተዓላ እናንተ የሰው ልጅ በሙሉ አለ ያ አዩሃ ናስ አለ እናንተ የሰው ልጅ አለ ኡዕቡዱ ረበኩም ጌታችሁን ተገዙ አለዚ ከለቀኩም ያ እናንተን የፈጠረው አለ። ስለዚህ ተገዙ ነው ያለው። ተገዙ ወለዚነ ሚን ቀብሊኩም ከእናንተ በፊትም የነበረውን የፈጠረውን አምላካችሁን ተገዙ። ማንን? አላህን። ለአላኩም ተተቁን እንድታውቁ ዘንዳ አለዚ ጀዐለ ለኩም አርዳን ፊራሻ ወሰማኢ ቢናሃ ወአንዘለ ሚነ ሰማኢ ማአን ፈአክረጀ ቢሂ ሚነ ሰመራቲ ሪዝቀን ለኩም ፈላ ተጅዐሉ ሊላሂ አንዳዳን ወአንቱም ተዕለሙን። ልክ እንደዚሁ ሰማይንና ምድርን የፈጠረውን ከእናንተ በፊት የነበሩትን የፈጠረውን አምላካችሁን ተገዟል። በዚሁ ቃል አምላክ አላህ ይህንን ነገር ሁሉ ያደረገው ያ አንዱ አምላክ መሆኑን ምን አደረግን? ተረዳም ማለት ነው። የኔ ጥያቄ የሚሆነው ኢየሱስ ክርስቶስ በቀጥታ
እኔን ኢየሱስን እኔ እኮ አምላክ ነኝ፣ እኔ ነኝ እናንተን የፈጠርኩት ሰማይንና ምድርን የሰራሁት እኔ አምላካችሁ ነኝ፣ እኔን ተገዙኝ ብሎ የተናገረበትን የመጽሐፍ ቅዱስ ክፍል አሳይ። ባጭሩ ይሄ ነው መስፈርቴ፣ ይሄ ነው።